በኢትዮጵያ ከሀገራዊ ለውጡ በኋላ በኢኮኖሚው መስክ ያጋጠሙ ስብራቶችን ለመጠገንና ዘላቂና አስተማማኝ የኢኮኖሚ እድገትን ለማስመዝገብ ሀገር በቀል የኢኮኖሚ ሪፎርም በመቅረጽ ሰፊ የማሻሻያ ስራዎች ሲሰሩ ቆይተዋል። የኢኮኖሚው ዘርፍ ዋነኛ ዘዋሪ የሆኑት የፋይናንስ ዘርፍ ተቋማት ያለፉት 5 ዓመታት የሪፎርም አፈጻጸምና የቀጣይ 5 ዓመታት ትኩረት ምን ይመስላል በማለት የፋይናንስ መርታ በኢትዮጵያ የሚል ርዕስ የተሰጠው ጉባኤ ተካሂዷል። የፋይናንስ ዘርፍ ሪፎርሙ ከአጠቃላይ የሀገራዊው የተቋም ግንባታ ትልም የመነጨና በዛው ማዕቀፍ የተመራ መሆኑን በመድረኩ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ፣ በስትራቴጂ፣ በአመራር፣ በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀር ሀሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። የማክሮ ኢኮኖሚ ስብራቱን ለመጠገን የተከናወነው ተግባር በተናጥልም በቅንጅትም የሚፈታ እንደመሆኑ በዘርፉ ያሉትን ባለድርሻዎች ሪፎርም ማድረግ በማስፈለጉ ስራው መከናወኑን ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ የማክሮ ኢኮኖሚ ስብራት ገጥሞታል፣ ያም ሊቀየር ይገባዋል ብለን ስንጀምር በማክሮ ኢኮኖሚ ውስጥ ዋና ዋና የሚታዩ ጉዳዮች አሉ። በተናጠል ሊፈቱ የሚገባቸው ግን ካልተሳሰሩ በቀር ጥቅል ስብራቱን የማያድኑ። ማክሮ ስንል ለምሳሌ ኢንፍሌሽን ሊነሳ ይችላል። ኢንፍሌሽን ላይ ያለው ችግር ብዙ ተዋንያን ማሳተፍ አለበት። ከምርት ማብዛት ጀምሮ በዋጋ ተመን ውሳኔ ጭምር ኢንፍሌሽን አፌክት ይደረግ ይችላል። ናሽናል ባንክ ወይም የገንዘብ ሚኒስቴር የሚያጥራቸውን ገንዘብ ከሚያገኙበት ቦታ እና ገንዘብ የሚያፈሱበት ልክም ኢንፍሌሽንን ሊጎዳው ይችላል። አንድ አንጓ ነው። ኢምፕሎይመንት ሁለተኛው በማክሮ ስብራት ውስጥ መታየት ያለበት አንጓ ነው። የትሬድ ባላንስ ሀገራት ወደ ውጭ በመሸጥ የሚያገኙት ሀብትና ወደ ሀገር ውስጥ በማስገባት የሚያገኙት ሀብት መካከል ያለው ልዩነት በማክሮ ኢምባላንስ ውስጥ ሊታይ ይችላል። እነዚህ ጉዳዮች ሊታረቁ የሚችሉት ማክሮ ባልነው ስብራት ውስጥ አንድ ግን ደግሞ የአንበሳውን ድርሻ የሚወስደው የፋይናንሻል ሴክተር። የፋይናንስ ሴክተሩ በማክሮ ደረጃ ላጋጠመው ስብራት ዋነኛው በመሆኑ ፋይናንሻል ዘርፉን ሙሉ በሙሉ በመፈተሽ የማስተካከል እርምጃዎች መወሰዳቸውን የጠቀሱት ጠቅላይ ሚኒስትሩ የአገልግሎት አሰጣጡን ማዘመንና ማሻሻል ብሎም ተወዳዳሪ ማድረግና አዳዲስ ተፈላጊ የሆኑ ተዋናዮችን ጭምር ማካተት ትኩረት ተሰጥቶታል ነው ያሉት። የማክሮ ኢኮኖሚ ስብራት መንስኤ ከነበሩት አንዱ የሆነውን የዕዳ ተግዳሮት ፈር ማስያዝም ሌላው በማሻሻያው ትኩረት የተሰጠው ተግባር መሆኑን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት። በማክሮ ሌላ ያየነው ጉዳይ ዕዳ ነው። ሀገራዊ ዕዳ ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል፣ በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ ዕዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት
የዕዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። በማክሮ ኢኮኖሚ ደረጃ የተደረጉ ማሻሻያዎችና በፋይናንስ አስተዳደር መስክ የተከናወኑ ሪፎርሞች እያንዳንዱ ዜጋ ለውጡን በራሱ እንዲረዳው የሚያደርጉ መሆናቸውንም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። የፐብሊክ ፋይናንስ ማኔጅመንት ስትራቴጂው በግልጽ እንዳስቀመጠው ኢትዮጵያ የምትፈጥራቸው ማንኛውም ሀብት ግልጽነት፣ ተጠያቂነት እና ተገማችነት ባለው መንገድ ስራ ላይ ውሎ እያንዳንዱ ዜጋ በሚነገር ጥቅል እድገት ብቻ ሳይሆን በቅርብ ርቀት ፊል ማድረግ እንዲችል ማስቻል ነው። እያንዳንዱ ሀብት ቴክኖሎጂ የሚጠቀም እያንዳንዱ ሀብት በህገወጥ መንገድ ይፈስ የነበረውን 100% ባይሆንም ማስቀረት የሚቻልበትን መንገድ ተጨማሪ ሀብት ለማምጣት እንደ ኢዝ ኦፍ ዱይንግ ቢዝነስ ያሉትን ሪፎርሞች ሰርተን ሀብት በማበራከት እነዚያ ደግሞ በሰው ህይወት ላይ የሚጨበጥ የሚታይ ለውጥ እንዲያመጡ ማድረግ ነው። በመድረኩ በማክሮ ኢኮኖሚ ሪፎርሙ ተካተው ሰፊ ለውጦችን ያመጡ ዋነኛ የፋይናንስ ዘርፍ ተቋማት አፈጻጸምና ቀጣይ ትኩረት ገለጻ ተደርጓል።